ዛሬ በሀገራችን አንድ ታሪክ ተሰምቷል። ይህንን ቪዲዮ ሁላችሁም እንኳን ደስ ያላችሁ እያላችሁ ተከታተሉት። እዚህ ነው እንዴ? what ኢቱልቶሲ what an incredible moment ሀገራችን እንደነዚህ አይነት ባለትዳር እድለኞች ታይቶ አይታወቅም። በአንድ ቀን ሁለት መኪና፣ ባል አንድ መኪና፣ ሚስት አንድ መኪና እድለኛ መሆናቸው አሁን ላይ እጅግ መነጋገሪያ ሆኗል። ነገሩ እንዲህ ነው ልንገራችሁ። ዳር 10 ዓመታትን የቆዩት አቶ ሳሙኤል ጣፋና ወይዘሮ እሌኒ ለማ ከኢትዮ ቴሌኮም የኤሌክትሪክ መኪናዎች በእጣ በመሸለም የልዩ ድል ባለቤት ሆኗል። ታዲያ እነዚህ ባለትዳሮች አቶ ሳሙኤል ጣፋ ኢትዮ ቴሌኮም 130ኛ ዓመት ክብረ በዓሉ ምክንያት በማድረግ ለደንበኞች ባዘጋጀው የእድለኝነት እጣ መስከረም ወር ላይ BYD E2 መኪና ያሸንፋሉ። ታዲያ ሽልማታቸውን ለመረከብም ዛሬ ባለቤታቸውን ወይዘሮ እሌኒን አስከትለው ከጅማ ወደ አዲስ አበባ ቀጥ ብለው ይመጣሉ። ደስታቸውን ለመካፈል በሽልማት ስነ ስርዓቱ ላይ ተገኝተው ሳለ ግን ሌላ ያልታሰበ ድል ገጥሟቸዋል። በዕለቱ ለሌሎች 6 መኪኖች እጣ እየወጣ የነበረ ሲሆን በአዳራሽ ውስጥ ተገኝተው የነበሩት ባለቤታቸው ወይዘሮ እሌኒ ለማ የID4 የኤሌክትሪክ መኪና ተሸላሚ መሆናቸውን እዚያው በስልክ ተደውሎ ተነግሯቸዋል። ወይዘሮ እሌኒ አሸናፊነታቸውን አስመልክቶ ሲናገሩ በድንገት ስልካቸው ሲጠራ በሁኔታው መደንገጣቸውን ገልጸዋል። ይህ ክስተት ለቤተሰብ በአንድ ቀን ሁለት መኪና ያስገኘ የማይረሳ አጋጣሚ ሆኖ አልፏል። እንኳን ደስ ያላችሁ ማለት ፈልጋለሁ።